የምትፈልገውን ወስን። ከህይወት ልታገኛቸው የምትፈልጋቸውን ነገሮች ለማግኘት እጅግ አስፈላጊውና የመጀመሪያ ደረጃ የምትፈልገውን መወሰን ነው። አንድ ጊዜ ለምን እዚህ እንደሆንክ ከወሰንክ በኋላ ምን መስራት፣ መሆንና ማግኘት እንደምትፈልግ መወሰን አለብህ። ምን ማከናወን ትፈልጋለህ? ምን መለማመድ ትፈልጋለህ? ምን ንብረቶችን ማግኘት ትፈልጋለህ? አሁን ካለህበት መሆን ወደምትፈልግበት ለምታደርገው ጉዞ የት መድረስ እንደምትፈልግ መወሰን አለብህ። በሌላ አነጋገር ስኬት ላንተ ምን ይመስላል? ለዚህ መልስ መስጠት አለብህ። ብዙ ሰዎች የሚፈልጉትን ከማያገኙባቸው ዋና ዋና ምክንያቶች አንዱ የሚፈልጉትን ስለማይወስኑ ነው። ፍላጎቶቻቸውን በግልጽና በዝርዝር ስለማያስቀምጡ ነው። በሕፃንነት ላቀድናቸው ነገሮች ቅደም ተከተል ማስቀመጥ በአብዛኛው በምትፈልጋቸው ነገሮች መንገድ ውስጥ ይገባል። በእያንዳንዳችን ውስጥ መሆን የምንፈልገው አንተ የሚል ትንሽ ዘር አለ። በሚያሳዝን ሁኔታ ስናድግ በወላጆቻችን፣ በአስተማሪዎቻችን፣ በአሰልጣኞቻችን እና በሌሎች ምሳሌ በሆኑን ሰዎች ድርጊት ያንን ዘር ቀብረነው ይሆናል። ሕፃን ሆነን የምንፈልገውን ማወቅ ጀምረህ ነበር። ሲርብህ ታውቅ ነበር። የማትፈልገውን ምግብ ሲያጎርሱ ትተፋ ነበር። የምትወደውን ደግሞ በጉጉት ትበላ ነበር። የምትፈልገውንና የምትወደውን ለመግለጽ ችግር አልነበረብህም። የምትፈልገውን እስክታገኝ ድረስ ካለማፈርና ካለመሸሸግ ጮክ ብለህ ታለቅስ ነበር። ማግኘት የምትፈልገውን ነገር ሁሉ ማለትም መመገብ፣ መለወጥ፣ መታቀፍ፣ ሹሩሩ መባል በውስጥ ነበር። እያደክ ስትሄድ ፍላጎትህን ወደ ያዘው ነገር በጣም በዝግታ ትንቀሳቀሳለህ። ስለምትፈልገው ነገር ግልጽ ስለነበርክ ያለምንም ፍርሃት ወደዚህ በቀጥታ ታመራ ነበር። ስለዚህ ምን ተፈጠረ? በመንገድ ላይ የሆነ ሰው የሆነ ቦታ አለ። ያንን እንዳትነካ፣ ከዚህ ራቅ፣ ከዚህ ላይ እጅህን አንሳ፣ ብትወድም ባትወድም የቀረበልህም ብላ። በዚያ መንገድ አልተሰማህም። ያንን አትፈልግም። በራስ ማፈር ይገባሃል። ማልቀስህን አቁም። ሕፃን አትሁን። እያደክ ስትሄድ ደግሞ እንዲህ ሲሉ ትሰማለህ። ስለፈለክ ብቻ ሁሉንም ማግኘት አትችልም። ገንዘብ ዛፍ ላይ አይበቅልም። ስለ ራስህ እንጂ ስለ ማንም ማሰብ አትችልም። ራስ ወዳድ መሆን አቁም። የምትሰራውን አቁምና እኔ እንድትሰራ የምትፈልገውን ስራ በማለት እኛ ላይ የሚደርሱ ብዙ ተጽዕኖዎች አሉ። የሌላን ሰው ህልም አትኖር። ለብዙ ዓመታት ከነበሩ ከእንደዚህ አይነት ጭቆና በኋላ በመጨረሻ ብዙዎቻችን ከአካላዊ ፍላጎቶቻችንና ከልባችን ምኞቶች ጋር የነበረንን ግንኙነት አጥተን ሌሎች ሰዎች ምን እንድንሰራ እንደሚፈልጉ ለማወቅ በመሞከር ተጠምደናል። የእነርሱን አድናቆት ለማግኘት እንዴት መንቀሳቀስ እንዳለብንና እንዴት መሆን እንዳለብን ተምረናል። በውጤቱም አሁን መስራት የማንፈልጋቸውን ነገር ግን ሌሎች ብዙ ሰዎችን የሚያስደስቱ ብዙ ነገሮችን እንሰራለን። ለምሳሌ አባታችን የሚፈልገውን ያንን ስለሆነ የሕክምና ትምህርት ቤት እንገባለን። እናታችንን ለማስደሰት እናገባለን። በኪነ ጥበብ ውስጥ የምናልመውን ሥራ ከመከተል ይልቅ ደሞዝ የሚያስገኝ መደበኛ ሥራ እንይዛለን። በአስተዋይነት ስም ለፍላጎቶቻችን የደነዘዝን ሆነን እንቀራለን። ከምትፈልገው ላነሰ ነገር መረጋጋትን አቁም። ኃይልህን መልሰ ማግኘትና ከህይወት በትክክል ማግኘት የምትፈልገውን ለማግኘት አላውቅም፣ ግድ የለኝም፣ ለእኔ አስፈላጊ አይደለም፣ ምንም ይሁን ማለት ማቆም አለብህ። ምርጫ ከገጠመህ ምንም ያህል ትንሽ ወይም አስፈላጊ ቢሆን ምርጫ እንዳለህ አሳይ። ባውቅ ኖሮ
ምን ይሆን ነበር? ግድ ቢኖረኝ የትኛውን መርጥ ነበር? ለእኔ አስፈላጊ ቢሆን ምን እሰራ ነበር ብለህ ራስህን ጠይቅ። ስለምትፈልገው ነገር ግልጽ አለመሆንህና የሌሎችን ሰዎች ፍላጎትና ምኞት ከራስህ የበለጠ አድርጎ መውሰድ ልማድ ነው። ይህንን ልማድ ተቃራኒ በሆኑ ልማዶች ልትሰብረው ትችላለህ። የምትመኘውን አይነት የህይወት ራዕይ ግልጽ አድርግ። ራዕይህ የት መድረስ እንደምትፈልግ ዝርዝር መግለጫ ነው። መድረሻህ ምን እንደሚመስልና ስሜቱ ምን እንደሆነ በዝርዝር የሚገልጽ ነው። የተረጋጋና ስኬታማ ህይወት ለመፍጠር ራዕይህ የሚከተሉትን 7 ክፍሎች ማጠቃለል አለበት። ስራና የሙያ አይነት፣ ገንዘብ፣ መዝናኛ፣ የእረፍት ጊዜ፣ ጤናና የአካል ብቃት እንቅስቃሴ፣ ግንኙነቶች፣ የራስ ግቦችን፣ ለህብረተሰብ የሚደረግ አስተዋጽኦ። ገና ጉዞውን በመጀመር ደረጃ ላይ ሳለህ መድረስ የምትፈልግበት ቦታ ላይ እንዴት መድረስ እንደምትችል ማወቅ አስፈላጊ አይደለም። ዋናው አስፈላጊ ጉዳይ የት መድረስ እንደምትፈልግ ማወቅ ነው። ምን የሚለውን ላይ ግልጽ ከሆንን እንዴት የሚለውን አያስቸግረንም። ለከፍተኛ ውጤት ራዕይህን አካፍል። ራዕይህን ጽፈህ ከጨረስክ ልታምነው ለምትችል አዎንታዊና ደጋፊ ለሆነ ጥሩ ጓደኛ አካፍለው። ጓደኛህ ራዕይህ በጣም ያልተለመደ፣ ለማሳካት የሚያስቸግር፣ በጣም ሐሳባዊ፣ ከእውነታው የራቀ ወይም ገንዘብ ላይ ያተኮረ ነው ብሎ ያስባል ብለህ ፈርተህ ይሆናል። ብዙ ሰዎች ራዕያቸውን ስለማካፈል ሲያስቡ እነዚህን ነገሮች ይፈራሉ። እውነታው ግን ብዙ ሰዎች በልባቸው የሚፈልጉትን አንተ የምትፈልገውን ነው። ሁሉም ሰው የተትረፈረፈ ገንዘብ፣ የሚመች ቤት፣ ትርጉም ያለው የሚደሰትበት ሥራ፣ መልካም ጤንነት፣ የሚወዳቸውን ነገሮች ለመስራት ጊዜ፣ ከቤተሰብና ከጓደኞቹ ጋር ያለውን ግንኙነት ለማሻሻል፣ በዓለም ላይ ልዩነት ለማምጣት እድል ማግኘት ይፈልጋል። ይህንን የምናምነው ግን በጣም ጥቂቶቻችን ነን። ራዕይህን ስታካፍል አንዳንድ ሰዎች እንዲሳካልህ መርዳት ሲፈልጉ ታገኛቸዋለህ። ሌሎች ደግሞ ሊረዱህ ከሚችሉ ጓደኞችና ከሚያስፈልጉህ ነገሮች ያገናኙሃል። ራዕይህ ባካፈልክ ቁጥር ግልጽ የሆነና በጣም እውነትና ሊፈጸም የሚችል መስሎ ሲሰማ ታገኘዋለህ። ከሁሉም በላይ ራዕይህን ባካፈልክ ቁጥር ልታገኘው የሚቻልህን የራስህን ንቁ ያልሆነ አእምሮአዊ እምነትን ታጠነክራለህ።